ደሙ ሳልጠጣ ተያዝኩ በምን የተሰራው አረቄ ነው እኔ ያውቃለው ባልኩበት አፈርኩበት ያለው ባልኩበት ተያዝክ ተበላ ባልኩበት ሁንማ ጋር ልስማማ ካንተ ጋር በቃ ብሩን ጨርሳለሁ ዝም ብዬ አጠፋለሁ ቁማር ጨዋታለሁ ምን አደርጋለሁ ብሩ ይጠፋል ጋር ልስማማ ህይወቱ ልቀቅ መንገዱ ልቀቅ እግሩ ልቀቅ በላ አራት ጊዜ ቆጥረላለሁ አንድ ሁለተኛ ሶስተኛ አራተኛ ፒሩዳ አፈርኩበት እኔ ያውቃለው ባልኩበት እኔ ያውቃለው ባልኩበት ና ይዞ አፈርኩበት አስቤያለው ባልኩበት አውቄያለው ባልኩበት ሁንማ ተያዝክ ተበላ በምን የተሰራው አረቄ ነው በል ሶስት ጊዜ ጩና ልቀቅና ውጣ ሁለተኛ የመጨረሻ ውጣ ቻው አፈርኩበት እኔ ያውቃለው ባልኩበት እኔ ያውቃለው ባልኩበት አፈርኩበት አስቤያለው በል ወገቡን ልቀቅ ልቀቅ ወገቡን በል ቶል ሶስት ጊዜ ጩና ልቀቀውና ውጣ ውጣ ሳል ሁለተኛ ሶስተኛ ቶሎ ቻው አፈርኩበት እኔ ያውቃለው ባልኩበት እኔ ያውቃለው ባልኩበት አፈርኩበት አስቤያለው ባልኩበት አውቄያለው ባልኩበት ማነው ስሙ መስፍን ነኝ መስፍን ከየት ከተማ መጣ ከነገሌ ነገሌ የት ነገሌ አርሲ ከዚህ ከእናንተ ሰፈር ከየት ነው ያልከው ከነገሌ አርሲ ነው የመጣሁት ከየት አይደለም ቅድም ያልከው እንድገ ከእናንተ ሰፈር ከአንድ ሰፈር ነው የመጣሁት I love it this is that ተሳክቶልኛል አጨብጭብ ለጌታ ክብር ከዚህ በፊት አውቃለሁ አታውቀኝም ምን ያውቃለሁ ግን እዛ ያለው የት ነው የምታይ ነገሌ እዛ ደበብ ጀርባ ቤስ ምናምን ሲገቡ እዛ ምግብ ቤቱ ጋር አሁኛ ወደ ቤት እዛ ስንገባ ስመጣ እዚህ ሰዓት በዛ ነው እዛ ነው የማየው እንዴት መጣ እዚህ በቃ ህይወቴ በጣም ተበላሸ ከዛ አንፃር ነው የመጣሁት በቃ ህይወቴን ላስተካክል ምናምን ፈልጌ ነው የመጣሁት ማን የላከ ብራዘር ነው የላከኝ እስከዚህ ምንድን ስራ የምትሰራው እዛ ልብስ ቤት ልብስ ነው የምሰራው የብራዘር ነው ልብስ ቤት ትሸጣለህ ብሩስ በቃ ብሩን ጨርሳለሁ ዝም ብዬ አጠፋለሁ ቁማር ጨዋታለሁ ምን አደርጋለሁ ብሩ ይጠፋል ከሱ ጋርም ዝም ብዬ ነው የምጣለው አልግባባም ከዛ አንፃር እሱ ነው የላከኝ ወደዚህ አይዞህ ከፍ አድርገው ሁለት እጆች እኔ ምለው ከኔ ጋር በለ ጌታ ኢየሱስ ሆይ ጌታ ኢየሱስ ስለፈታኸኝ ነፃ ስላወጣ አመሰግናለሁ አንተን የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ አሜን ቻው ተያዝኩ ዛሬ ተያዝኩ ደሙ ሳልጠጣ ተያዝኩ በምን የተሰራው አረቄ ነው አራት ጊዜ ጩና ውጣ አንድ ሁለተኛ ሶስተኛ የመጨረሻ ማነው ስምህ አቢቲ የት ከተማ ልጅ ነህ ሻሸመኔ አረቄ ትጠጣለህ አዎ በጣም በቀን ስንት ትጠጣለህ አረ በቃ 11 ሰዓት ጫት ተፎ ማለት ስለ አረቄ ነው ማሳስበኝ በሳምንት ስንት ቀን ትጠጣለህ አረ ሳምንቱ ሙሉ እቅማለሁ አጨሳለሁ እጠጣለሁ ስራ ምንድነው የምትሰራው ባጃጅ ሹፌር ነኝ አይዞህ እንዴት መጣ እዚህ ጋር እኔ እንጃ ብቻ ሊጸልላችሁ ስትል ወጣ ወደዚህ ስወርቅም ራሴን አላውቅም የመጨረሻ በቃ ቤተሰብ እኔን ውፌ ብሎኝ ጥሎኛል ምን ብሎኝ ውፌ በቃ ልጅ አስቸጋሪ ሁሌ እስር ቤት በቃ ትታሰራ ለምን እዚህ ለማምጣት ለመመዝገብ የመጨረሻ ኤጂ ለማዝጋ አክስቴ ላስመዝግብ ይር ስትለኝ የመዝገቢያ በር እኔ አላመኑኝም ሄደህ ተቀመጥበታለህ ተብዬ አንድ ጎቴ ልጅ አለ እዚህ ጋር
አቢቲ የሚባል እሱ ሁለተኛ ስሙ በረከት እንደ ቤተሰብ ነው አቢቲ በቃ እሱ ነው አሁን ከኔ ጋር የተላከ መጨረሻ እዚህ የወጪ ብር አይሰጥም ማስገቢያው ላይ የወጪ ብር ከሰጠ አትሄድም ተብዬ ለሱ ነው የተሰጠው ብሩላ አያምኑኝም ማንንም አያምነኝም አቢቲ አሁን ተለውጦ መጣበት እኔ መጠይቅ ጥያቄ እዚህ ከትላንት ጀምሮ ስንማር ምን አልክ በቃ ያስጠለኝ ነበር ትላንትና ዛሬ ነው እንደው ስለ ጠፋ ልጅ የወጣ አካባቢ አባቱ ለይቶ የወጣ ልጅ ስለሱ ስታስተምር ነው መጻፍ የጀመርኩ ራሱ አስጠልቶኝ መጨረሻ እንደዛ አይነት ህይወት እኔ በ8 አመት ምናምን ሆኖኛል ከፋዘር ቤት ከወጣው ከዛ ወጣው እዚህ ሻሸመኔ ኩየራልኝ ነኝ ምን ሻሸመኔ ነኝ እሺ እዛ መጽሐፉ ላይ ስናጠና አባቱ እንዴት እንደሚፈልገው እረኛው ሰማምና ይፈልገኛል አባቴ ግን እኔ አልፈልገውም ቤተሰብ ይፈልገኛል አልፈልጋቸውም ሁሌ እስር ቤት ስገባ ያወጡኛሉ ግን እኔ አላወጣቸውም ወደ ሰፈር ገባ ስባል አልገባም እኔ ቅርታ ቤተሰቦቼ በድያቸዋለሁ በተለይ አባቴ ይቅር በለኝ አባቴ እህቶቼን በጣም አስቀይሜያቸዋለሁ አንድ ውጭ ያለችው አይቴ ያለች በጣም ነው ማሰቃያት ብር ትልቅልኛለች እንደዛው አስቀይማታለሁ ትላንት እዚህ ያወራን ነበር በስልክ በቃ እንደምድን እርግጠኛ ነኝ በዚህ ዙር ብለኛለች 2016 መጥቻለሁ እዚህ ከዚህ በኋላ እዛ ቦታ የለውም ይታን ቆይ 2016 ሳስተምር ስጸልይ መጣ እዚህ ጋር መጥቼ ምንም በቃ ያስጠለኝ ነው የተማርኩኝ ምንም አልመሰለኝም ወጣው ከሄድኩ ከዚህ እዛው በበፊቱ ቦታ እንደተመለስኩኝ እዛው ነኝ ጨለማ ውስጥ እንዳለው ነው ማቆራሴና በፊት አሁን ግን ወደ ብርሃን ወጥቻለሁ ጌታ ይመስገን እኔ ምሎም ከኔ ጋር ጌታ ኢየሱስ ሆይ ስለፈታኝ ነፃ ስላወጣኝ አመሰግናለሁ አንተን የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ አንተን ብቻ አመልካለሁ ያንተ ብቻ እሰግዳለሁ አሜን ሰላም ለእናንተ ይሁን የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን የማርሲል ቲቪ ወርልድ ዋይድን ዩቲዩብ ፌስቡክ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን ጌታ ኢየሱስ አብዝቶ ይባርካችሁ ለኔ ህይወት ክርስቶስ ነው ክብር ሰጥሃለሁ ጌታዬ ክብር ሰጥሃለሁ